እና በጣም አሪፍ የሆኑ የተለያዩ ደግሞ ከለር አማራጭ መኖሩን ቀላል አይደለም ከዛ ባለፈ ግን እንደው ላይክ ቱታ ሁላችንም እንለብሳለን ኮፍያ ያለው ቱታ አለ አይደለ ቲሸርት እንደዚህ ጅጌ ሙሉ አለ ምን አይነት ነው ላይክ እናንተ አሁን ቱታ ስታስቡ ምን አይነት እንትን ነው የሚመጣላችሁ ብዙ ጊዜ ቱታ እኔ ሁዲ አለ አይደለ እኔም ሁዲ ደግሞ በጣም ነው የምወደው እለት በሁዲ እንትን እኔ ደግሞ ብዙ ጊዜ ቱታ ሳስብ የሚመጣልኝ ይሄ ነው ለምን መሰላችሁ አዎ እና ይሄ ቱት አይ ሚን ኮፍያ ያለው ጥሩ ነው ኦፍ ኮርስ ግን አብዛኛው ጊዜ እንደዛ አይነት እንትኖች ሲሆኑ ስፔሻሊ ፀሐይ በሆነ አካባቢ ላይ አድርገን መንቀሳቀስ ትንሽ ይከብዳል ሁዲ ስለሆኑ ማለት ነው እነኚህ ግን አሪፍነታቸው ቅድም ልክ እንዳነሳነው አይነት እንትን ናቸው ቀለል ያሉ ናቸው ሶ እንዳልነው ላይ ቀንም አሁን ይሄንን አድርገን እንኳን ብንወጣ ያን ያህል ማቃጠልና የሞሞቅ አይነት እንትን የለውም እና የተሰራበት ማቴሪያል ይወስናል ማለት ነው አሁን ይሄንም ያለን አንቺ ያልሽ ሰው ሪሌት የሚያደርግ ይመስላል ተመልካቾቻችን ምክንያቱም ሰው እንዲጨነቅ ያው አፍተር ኦል ለመዝናናት ምትወጪ ሆነ ቤት ውስጥም ሆነሽ ሆነ አንዳንድ ሙቀት አለ ወደ ብርድ ልብስ ራሱ አንዳንድ ሳስለሽ ማታ ራሱ ይሞቃል ቤት ውስጥ ቁጭ ብለሽና እንደዚህ ኤር ኮንዲሽነር ሲኖር አየር ሁኔታ ሲኖር በተቻለ መጠን እንደዚህ አይነት ልብስ ነው ሰው የሚፈልገው እኔ አሁን አንቺ ትክክለኛው ነገር አንቺ ሁዲ እንትና ነኝና ትላንት ማታ ራሱ አድርጌ ይሄ ነገር ምን ሆኜ ለምልቀው እንደዚህ አይነት ሙቀት ሲሰማሽ በጣም ነው የሚያስተላልፈው ዲስኮምፈርት ስፔሻሊ ማታ ላይ ከዛ ደግሞ ወክም ላይ ደግሞ አስቢ ወክ ለመውጣት ተዘጋጅተሽ ምን ድረስ ስፔሻሊ እኔ እንደውም ሪሌት ያደረኩት ሁዲው ነው ሁዲ በጣም ነው የምወደውና ያንን ለመልበስ ቀዝቃዛ አየር ግዴታ መጠበቅ አለብሽ እንደዛ ካለ እኮ ትዛስ ባለችኝ እውነት እዛ አንቺ ወዴት ነው የምትቀይሪው ወደ ኤሜን እኔ ሲጀመር አለ ይሄ ሙሉ እንደዚህ ነው ሞጣው እኮ ብያለሁ እንደዚህ ነው እውነት እንትን ነው እንደዚህ አይነት ነገሮች ምንድነው ጥሩነቱ አንዳንዴ ደግሞ እውነት ጊፍትም እኮ ለመስጠት ካሰብን ስፔሻሊ ለወላጆቻችን አብዛኛው ጊዜ አባት እንግዲህ ማታ ቱታ ለብሶ ይቀመጣል ቲቪ ሲያዩ ምናምንና ለእናታችንም ለአባቶቻችንም ላለን ቤተሰብም ለጓደኛም እንደ ስጦታ ራሱ መስጠት እንችላለን በጣም እስካሁን ስጦታ ሰጣችሁ አታውቁም እኔማ መርካቶ ከመጣሁ በኋላ እኮ ሁሉንም ፓኬጅ አለ ስጦታ ነው እንደው አቁም ይሄ ነገር ስጦታ በስጦታ ይሄን አቁም እንዴ አታስለምደን እንደዚህ ፓኬጅ ሄላንዳችሁ በውጭም ሆናችሁ ፕሮግራም የሚከታተሉ ተመልካቾቻችን እዚሁ ሀገር ውስጥም ከየትኛው ቦታ ሆናችሁ የምትከታተሉ ይሄ ደግሞ ደስ የሚለው አዲስ አበባ ላይ ብቻ አይደለም ከአዲስ አበባ ውጪ ከዋንዛ ኤክስፕረስ ጋር በመተባበር ያላችሁበት ቦታ እናደርሳለና ጥሩነቱ ሺፕ ስለሚደረግ እናንተ ብቻ ደውላችሁ እዘዙልን ቱታ ያላችሁበት አዲስ አበባ ብቻ መሆን አይጠበቅባችሁ ከእናንተ የሚጠበቀው ምን አይነት ሳይዝ ሊሆን ይችላል ብሎ ከሶስት አንዳችን መገመት ወይ ከኔ በላይ ነው የሚሆኑት ወይ ደግሞ እንደነሱ አይታወቅም ስለዚህ እናንተ ሳይዝ አይቶ መገመት ብቻ ነው ኤክስኤክስኤል የምንለው ወይ ደግሞ እኔ ለበስኩት ኤክስትራ ላርጅ አለ ልክ እነዚህ ሰፋ እስኪ እንደው ወጣ ብለህ ብታሳያቸው ትንሽ ዳወቅ